ስጋ መንዲ ልሰራ ነው ዛሬ። እስቲ አብረን እንስራ። ስጋውን ለመቀቀል የምጠቀመው ግብአት ነጭ ሽንኩርት፣ ቀይ ሽንኩርት እና ስጋውን አጥቤ እንደዚህ ያዘጋጀሁት ስጋ ነው። እሱን በኤሌክትሪክ ድስት ስለሆነ የምቀቀለው በኩከር ውስጥ ጨምራለሁ። ስጋዬን መንዲ ነው የምሰራው ዛሬ። ብዙ ቅመም የማይፈልግ ምግብ ስለሆነ ስጋዬን ነው የምቀመመው። መጀመሪያ ለስጋ የተጠቀምኩት ቅርንፉድ አለ፣ ቆንዶ በርበሬ፣ ሄል፣ ቀረፋ፣ ደረቅ ሌሙን፣ በረከትል ጋራ ከዛን እዚህ ጋር የስጋ ቅመም ተጠቅሜ ያለው ትንሽ ከለር ብቻ ግን እንዲኖረው ሀድ አደርግበታለሁ ማለት ነው። አንድ ላይ ጨማምረዋለሁ። ጨው አረግበታለሁ። ጨው አረግበትና ውሃዬን ጨምሬ እቀቅለዋለሁ ማለት ነው። እኔ ለ50 ደቂቃ ነው የማስቀምጠው። እናንተ የምትፈልጉትን ያህል እንዲበስልላችሁ አድርጋችሁ ቀቅሉት። እኔ በደንብ ሙክት ከሲልልኝ ስለምፈልግ ነው። ሩዝ የምቀቅልበት ድስት ላይ ትንሽዬ ዘይት አድርጌያለሁ። ዘይት አላበዛም፣ ምክንያቱም ስጋው በጣም ቅባት ስላለው ዘይት አላበዛም ማለት ነው። ትንሽ ሽንኩርት አደርግበታለሁ። ትንሽ ፀያን እስኪል ድረስ እጠብሰዋለሁ። በዚህ መልኩ ስጋው በደንብ የተቀመመ ስለሆነ አሁን ሩዙ ላይ ምንም ቅመም አያስፈልግም። ዝም ብዬ ለጣዕም ብቻ ቀረፋ፣ ትንሽ በረከትል ቢሄርና ቅርንፉድ ሄል አድርጌበታለሁ። ትንሽ ለጣዕም በሽታ ብቻ ነው። ሩዛችን እስከሚደርስ ደግሞ እዚህ ጋር ከጎኑ ትንሽ መጥበሻ ጥደን ድንች ምናምን አዘጋጃለሁ። ድንች ጠብሳለሁ። ትንሽ ዘይት ብዙ አልጠቀምም፣ ያው ይሄ ከስር ስለሚቀር ችግር የለውም። ድንቼን በእንደዚህ መልኩ ቆራርጬ አጥቤ ትንሽ ጨውና ፓፕሪካ ፓውደር ነው የነሰነስኩበት። እናንተ የምትወዱትን ቅመም ማድረግ ትችላላችሁ። ሩዜ ስለፈላለኝ የሩዝ ውሃ ስለፈላ እንደዚህ ሩዙን እጨምራለሁ። ድንቻችሁ ይሄን ያህል ከተጠበሰ በቂ ነው። አወጣዋለሁ። አሁን በዚያው መጥበሻ ድንች በጠበሳችሁበት፣ በእርግጥ ዘይቱን ቀንሻለሁ። ድንቹ ስጠብስ በዛ ስላለ በዛው መጥበሻ ሽንኩርት እንደፈለጋችሁ መክተፍ ትችላላችሁ። እኔ በዚህ መልኩ ከትፌዋለሁ። እንጠብሳታለሁ። ከላይ የሚደረግ ነው። ውበቱም ለጣዕሙም ከላይ ያደርገዋለሁ። ሩዙ ላይ ከላይ የማረገው ነው። ሽንኩርታችሁ በእንደዚህ መልኩ ከተጠበሰ፣ ያው እኔ ዘይት አንወድም፣ ዘይት አንፈልግም። ከዛ ነው በጣም ትንሽዬ ዘይት የምጠቀመው። ሽንኩርታችሁ እንደዚህ ከተጠበሰ በኋላ ቀቅዬ ያዘጋጀሁት አተር ክካለኝ እጨምርበታለሁ። እዛ ትንሽዬ ይቺን የምታክል ስኳር እንደውም ይሄ ራሱ በዛ። ይቺን የምታክል ስኳር እጠቀማለሁ። ትንሽዬ ለከለሩ በጣም ጥቂት ፍርድ አደርግበታለሁ።
ውዶቼ ዘቢብ አለኝ። ዘቢብ እንደዚህ ያደርግበታለሁ። ከዛ ቅድም ጠብሰን ያወጣነው ድንች አለ አይደል? እሱን ጨምርበታለሁ። ይሄ ኦልሬዲ ሬዲ ሆኖ ሩዙ ሲደርስ አናቱ ላይ እየጨመረው ነው። ቤተሰብ የከተትኩት ስጋዬን በእንደዚህ መልኩ ጥብስ ብሎ ወጥቶልኛል። ሩዜን በዚህ መልኩ ደርሶልኛል። ይሄንን ከለር ይዞ ይሄ ሶሱ እንደዚህ ደርሶልኛል። አሁን ለመቀላቀል እሞክራለሁ ማለት ነው። ሁሉንም አንድ ላይ ለማገናኘት አያችሁት እንዴት ፍርፍር ብሎ እንደበሰለ ሩዙ ኢንሻአላህ። ከለር አቀጥታለሁ ሩዙን። ይሄ ቀይ ከለር ዛፈራንና ማይወርድ ነው። ይሄ ቢጫውን ከለር ይተካል ነው። ሽታው ያበደ ነው። በስመ አብ እንደዚህ መልኩ ይሄንን ካዘጋጀው በኋላ በነገራችን ላይ ሩዝ አንዳንዴ ጥሬ ከሆነባችሁ ውሃ አንሱ፣ ጥሬ ከሆነባችሁ ይሄ ከስጋው የሚተርፈው የስጋው መረቅ ውሃናቱን ማብዛት ትችላላችሁ። እኔ ግን ኦልሬዲ ትክክል ሆኖ ስለደረሰልኝ አልጠቀመውም ማለት ነው። ያችሁ እንዴት አባቱ እንደሚያምር ጣዕሙም የዛን ያህል ያበደ ነው። አሁን ትንሽ ድካን አረግበታለሁ። ትንሽ ድካን አረግበታለሁ። ታጠናል በእንደዚህ መልኩ እንደዚህ ስናርጌ አንድ ከ20 ደቂቃ በኋላ እንገናኛለን። ሽንኩርታችሁ እንደዚህ ትንሽ ጠበስ ሲል ለሩዝ የሚበቃኝን ያህል ውሃ አረግበታለሁ። ትንሽ ንጹህ ውሃ። ከዛን ስጋውን የቀቀልኩበትን መረቅ የተወሰነ አረግበታለሁ። ብዙ ከለር እንዳይሰጠው ጻም ያለ እንዲሆንልኝ ንጹህ ውሃና ከስጋው ደግሞ ትንሽ ነው የምጨምርበት ማለት ነው። ስጋ መንዲ ልሰራ ነው ዛሬ። እስቲ አብረን እንስራ። ስጋውን ለመቀቀል የምጠቀመው ግብአት ነጭ ሽንኩርት፣ ቀይ ሽንኩርት እና ስጋውን አጥቤ እንደዚህ ያዘጋጀሁት ስጋ አለ። እሱን በኤሌክትሪክ ድስት ስለሆነ የምቀቀለው በኩከር ውስጥ ጨምራለሁ። ስጋዬን መንዲ ነው የምሰራው ዛሬ። ብዙ ቅመም የማይፈልግ ምግብ ስለሆነ ስጋዬን ነው የምቀመመው። መጀመሪያ ለስጋ የተጠቀምኩት ቅርንፉድ አለ፣ ቆንዶ በርበሬ፣ ሄል፣ ቀረፋ፣ ደረቅ ሌሙን፣ በረከትል ጋራ። ከዛን እዚህ ጋር የስጋ ቅመም ተጠቅሜ ያለው ትንሽ ከለር ብቻ ግን እንዲኖረው ሀድ አደርግበታለሁ ማለት ነው። እንዳለ አንድ ላይ ጨማምረዋለሁ። ጨው አረግበታለሁ። ጨው አረግበትና ውሃዬን ጨምሬ እቀቅለዋለሁ ማለት ነው። እኔ ለ50 ደቂቃ ነው የማስቀምጠው። እናንተ የምትፈልጉትን ያህል እንዲበስልላችሁ አድርጋችሁ ቀቅሉት። እኔ በደንብ ሙክክ ሲልልኝ ስለምፈልግ ነው።